የሰሩት ከራማ ብዙ ከራማ ሙዕጂዛ ሰርተዋል። ጌታው ሰይድ ኢድሪስ ነፍሳቸውን አቀጣጣቸው በጣም የሚገርም ነበረ። ጾመው ይውሉና ማፍጠሪያ ሰዓት ላይ ምግብ ሲያምራቸው ሬት ይበጠብጡና ይወጡ ነበር፣ ይጠጡ ነበር። ነፍስ ያለች በያ ማረሽ እያሉ ከዛም በኋላ እንደው ያስታውቃቸዋል። እኔ አሁን የሚቀበሉና ያስታውቃቸው ደግሞ እንደገና እንዲህ አድርገው ነበረ ነፍሳቸውን የቀጡት ይባላሉ። ጌታው ሰይድ ኢድሪስ በእኛ አፍ የሚወሩ አልነበረም። ነገር ግን በረካቸው እንዲጠቅመን። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ሆይ እነዚህ ሰዎች እኮ ወላሂ ነቢዩን መከተል እኮ አይደለም ዓላማቸው፣ ነቢዩን መቃረን። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለው ነበር? ጾመኛ የሆነ ሰው ከቻለ ካገኘ በእሸት ተምር ያፍጥር፣ ካልቻለ በኖርማል ተምር ያፍጥር፣ ከዛስ የሌለው ሰው በውሃ ያፍጥር ነው ያሉት። ነቢዩ ደግሞ በሌላ ሐዲታቸው ምን አሉ? ከኔ ሱና ከኔ ፈለግ ያፈገፈገ ሰው ከኔ አይደለም አሉ። አስቡት፣ ከራማ ብለው ምን እያለ ነው ይሄ ሰውዬ? ጾመው ይውሉና እሬት በልተው ያስታውካሉ፣ ከዛ ያስታወኩትን ደግሞ መልሰው ይበላሉ አለ። አዑዙ ቢላሂ ሚነ ሸይጣን ረጂም። ይሄ አሁን እስልምና ነው? ያው ተመልከቱ አህባሾች፣ ሰይጣን ይሄን ያህል ይጫወትባቸዋል። ከነብዩ ያፈገፈገ ከነብዩ አይደለም።